ቆይ እስኪ የስልጤዎች ዋና ኃላፊ ሙባረክ ሚዲያ የሚባለው ምን ያልተጠራ ብሔረሰብ አለ ጁንታ አንቺ ነሽ አስተርጓሚ ያ ሁሉ መጥቶ አየናኛ እኛ እትሪስ ማን ጠራ መምጣታችን ስለሚወዱት ተራሮች ብቻ መጥቶ አንቺ ሰሜን እስኪ ተራሮች መጥቶ የሚለውን ሰምታችኋል ያ የስልጤው አፈጉባኤ ሙባረክ ከአገር ቤት ሁሉ ነው ደውሎ የተጠራው ከኩተሬ ከቡታጀራ ሁሉ የተደወለ ጋይስ የበሸቀ ሰው ብዙ ያወራል በእውነት እኔ እኮ ንግግር ነው የሚያስቀኝ ጎይሰው በእውነት የሚወደው ሰው እኮ 47000 ለዛም ጋይስ ጥምቀቱ ነው ጥምቀት ታውቃላችሁ ጥምቀት በዓል ነው ሁሉ ሰው መዝናናት ላይ ነው ለዛ ሆኖ እንጂ ጥምቀት ባይሆን ደግሞ የሚመጣው ህዝብ ታይኝ ዱባዮች ተራሮች ቆይ ተረጋጉ ወይት ጥይትና ያስጨርስ ዘማይንድ ጌም ያው አመራረን ታቋል ጠብቁ ዱባይስ ለራሱ ሁሉ ማለት ነው ነበር የሆነ እንትን ነበራቸው ጉዞ ነበራቸው ኢትዮጵያ እንዳለ ታቆታላችሁ በዓል ነው ጥምቀት ነው ጥምቀት ባይሆን እንደዛ ባይሆን እኔ የምነግራችሁ ከ200,000 በላይ ሰው እንደሚሰለሰል እርግጠኛ ነበርኩ ግን በዓል ነው አብዛኛው መዝናናት ላይ ነው ጥምቀት ላይ ነው የሰው ብዛት ለኛ ብርቃችን ነው እንደምን ያደርግልኝ የሰው ደግሞ ጊፍተሮች ደግሞ አይሰራም ብሎላቸው ነው ካርድ አብዛኞቹ አልሰራላቸው ምን አለ ሙባረክ ቅድም ቤት ከፍቶ ልክ እድሪስ አለ እድሪስ ገስቱን ልክ ሲልክብኝ አለ ልክ ሲቀበለው የሆነ ባህር የሚመስል ነገር እንደዚህ ፊት ለፊቴ ላይ መጣ አለ ጥቁር ባህር ነው ወይስ ቀይ ባህር በየስጽፍለት ወዲያውኑ ኢሚዲየትሊ ብሎ ከረገኝ ባህር ለምን አስማት ለማለት ፈልጎ ነው ከቀይ ባህር የተነሳ አስማት የሙባረክን ልክ ገስቱን ሲከፍት ጌሙን ለጀምሩ ማለት ነው ልክ ተቀጣለና ማሜ እንዲ ባህሩ እንደዚህ መጣበት ከዛ በኋላ የሆነች ደማ እንደታለችው ማናት ይቼ ማን ምላት ሱዳን ሲዱስ ሲክዱስ ሲክድዱ ምትባል እኛ አልተሸነፍንም እኮ የጊፍተሮቻችን እኮ ጊፍት እንዳይሰጡ አልተሸነፍንም ማሜ መጥቶ ቆይ እስኪ ማሜ መጥቶ ሃካ ደረገ ሃካ ሶስት ቅጣት ጻፉ እኔ ያሸነፍኩ ስም ያወራበት እዩ እንግዲህ የበሸቀ ብዙ ያወራል እንግዲህ በሽቆ ነው ተቀጣልና ማሜ ቤስት ኦፍ 3 ያሸነፈና ተቀጣልና ሴትዮ 2000 አልቀጣም ነኝ በ2000 አልቀጣም የምን 2000 ነው ቁጥር አተቀም እንዴ ስንት ነው ይሄ ዙሮበታል እንዴ ሰው ይሄ 5000 ነው እና ኦኬ ቀድሞ ስንት ነው 2400 እሱ ተውኮ የመጀመሪያ እኮ አሸንፈክ ነበር የመጀመሪያ እኮ በ5 ኖ ወላሂ አይደለም ወላሂ ቆይ ወላሂ አይደለም 2000 ነው አረብነት ገረት ወላሂ በጣም ደግሞ የገረመኝ 7000 ነው በእውነት 7000 ነው ማሜ 7000 ነው ተቀጣልን በህግ አምላክ እየተጫወተን ጫወተን ጀምር እየተቀጣክ 7000 ነው የመጀመሪያው 7000 ነው ቤስት ኦፍ 3 ነክ 7000 ኖ የመጀመሪያው ማ ተቀጣኮ በርበሬ ያረጋ 7000ን እነሱ ራሱ አላቸው ኑራቸውማ እየሰጡ ነው እንዴ እንዴ ኑራቸውማ እየሰጡ ነው የሙቤን ሚዲያ ስመታንጣ አታጥፋ ከሚዲያ ያጠፋል ጓደኛዬ ባይሆን ኑሮ ዛሬ ሰምተሽ ማታቂው ሰቅጣጭ ስድብ ነበር መሰለኝ ቆሻሻ ሁለተኛ መታችሁ ነው እንደዚህ አይነት ማሽቃበል እንዳታሽቃብጡ ዋ እኔ በጣም ማልወደው ነገር እንደዚህ አይነት ነገር ነው በጣም የገረመኝ እህትዮ ያቺ ጭራ መጣችና ቀደም ሃከር ገማሜ ጊፍተሮችን እኮ ሃከር ደረጋለች በነገራችን ላይ አም ፕሮፌሽናል ሃከር ነኝ አዎ ነኝ አንተ ነህ ሃከር ጊፍት እንዳይሰጥ ሃክ አላረግም ነው ያቆኛል የኛ ልጆች ሁሉም ያቆኛል ጊፍት እንዳይሰጥ የሚያደርግ ሃክ እስካሁን አልሰማው ተግባባን በጣም የገረመኝ ደግሞ እሱ አይደለም አሁንም
ቁጥሩ አለች 47000 ሰው እኮ የታየው አለች ሰው እኮ አይደለም አለች እውነቷን ነው ሰው አይደለም ኮምፒውተር ነው ማሜ ስርዓት ይኖርክ ተቀጣ እና ምንድነው ሰው አይደለም እንዴ ታዲያ አራዊት ነው ታዲያ ይሄ ተቀጣ እንጂ ማሜ ተሸነፍንም አልተሸነፍንም ለማለት ያረጉት ወሬ ነው እኮ እነሱ አልተሸነፍንም አሁንም ምንም አልተሸነፍንም ነው ምነው ለምን ብትል ውጤቱ እኮ እነሱ አይደለም የበለጡት ገባክ አንድ የመጀመሪያው ላይ ኃይላችን በጣም ወደ የመጀመሪያው አርገናል በጣም የሚገርም ጫዋታው አልቆራራሱ ጊፍት ሲወርድ ነበር ሁለተኛ ደግሞ ደብል አልተጠቀምንም ገባክ እነሱ ደብል ተጠቅመው ነው የሄዱት ድንቁርናቸውን እየነገረችኝ ነው እኮ እሺ ከደብል በኋላ የተሰጠው ጊፍት በጣም ብዙ ነው እሱ ደብል ላይ ተጠቅመው ነው ቢሆን በጭራሽ አይደርስብንም ነበር በጭራሽ እሺ እና ምን ያክል ጀግና እንደሆነ አይተካል በእውነት ከሰርክ አንተ ከሰርክ ይሄን የመሰለ ፋሚሊ ነው እየከሰርክ ያለከው ስታሽቃብጥ ይሄን የመሰለ አንድነት ያለው ይሄን የመሰለ እንትን ነው የከሰርከው እየሄድክ ያሽቃበጥክ በእውነት ነው والله እኔ ስሜ በነገራችን ላይ ያው እኔ እንዳሸንፍ ከተፈለገ 47000 ኢንሽላሊት መሰብሰብ አልነበረበትም ገባሽ በጣም ነው ይናቆች ስሜ አዳምጫቺ ለምን አንደኛ 3 ጊፍተሮች እሱን እንዲያሸንፉት ማድረግ ይችሉ ነበር በቃ ሐቁን እናውራ ከተባለ አይፈልጉትም ልጁን ለምን ማይፈልጉት እንትን የነበረው ስንት ፍቅር ያሳዩት የማይፈልጉት ሆኖ ነው ይሄ ሁሉ ሞቤ የሁለተኛው ጌም እንትን በማለት ሁሉ ሰው ለራሱ በጣም ተቀጣውን ማሚ ቢኖሩ ነገርኩሽ እኮ ቢኖ 2 ጊፍተር እንዲያሸንፍ ያደርጉት ነበር አልኩሽ ውሸት ነው በጣም ነው ያዋረዱን እንደው ደስ ያለኝ ነገር ከወራቤ ከየደወል አሎ ሰላም ነው ወራቤ እንትን አልከሶ እያለ ጠራ ሙባሪክ እኮ ሚዲያ ላይ መጥቶ በቋንቋ አንቺ መጣሽ ሐውዚ ቤተሰብዕዩ ሐብዚ እየ ሙባሪክዩ የኛ ዘመድዩ ሐብዚ እድርስዩ ኤርትራዩ ጠላትዩ እና ተቀጥቀጠዩ ምናምን ይያልሽ በጣም የገረመኝ ያለው ደግሞ የጊፍት አሰጣጥ ሲናገሩ ሙባሪክ የሚባለው ሙባሪክ ሚዲያ በስልጠኛ ሙባሪክ የሚባለው ትንኝ ማለት ነው በጣም የምንቀው ባለ ጌሙ በኦሮምኛ ማን ነው ስሙ ደግሞ እቺ ደግሞ ጁንታዋ እና ሐብዚ ህዝብ ሁሉ ተሰብስብዩ እንግዲህ እንደምታውቁዩ ያው እንግዲህ እኛ ጁንታ ያው እናውቀዩ አንበሳ ስትልኩዩ ትላለች ቆይ አንዴ ለጨርስ ንግግሬን ሐብዚ አንበሳዩ ስትሰጠዩ አለች እንግዲህ የጠላት አመታት ምትዩ ልክ ለእድሪስ ጊፍት ለሙባረክ ስትሰጠው ትግርኛ እየሰማን የሚውለው ቆያች ቀጥታ ፊት ለፊታችሁ ላይ የሚመጣው ባድሜ ላይ ትግልዩ ሸራራው ላይ ያደረጋችሁ ታነቦነ እኮ እንዳይቀጣ ነው ማሜ እንደዚህ ያደርጋለሁ ማሜ ተቀጣለን እኔ ማውን 1 ሚሊዮን ታብ ገብቼ ወጣለሁ ታብ ተፈርጉልኝ 1 ሚሊዮን እንግባ ጋይስ ትናንትና ሙዚቃ ከፍተን እየጨፈረን ሪፖርት አድርገውት ዋርኒንግ ነው ታብ አድርጉልኝ በጣም የገረመኝ ያለው እኔ ደግሞ ምን አረኩ መሰልካችሁ ቀጥታ የሄድኩኝ መንደላይ ፋሚሊዎቼ ጋር ሄድኩና መንደላይ እዩ አልኩኝ አቤት አና ኩቺዩ አልኩኝ ህዋሉ እየሰለልኩ ነበር እዛ ቤት እየሄድኩኝ ሚነጋገሩትን እንዳለ ያመጣው መረጃ ለመንደላይ እየነገርኩ ነበር ሐከም ያረኩ ነበር ያው ሐክ ያረኩት የጊፍት እንደሰሳውን ያው ታቆረን ዘማይንድ ጌም ያቺን ታይም ተጠቅሜ ፖይንት እንዳይቆጥር ያው ታውቃለች ያራዲዬ ልጅ መንደላይ የሚያጋይ ምስጥርዩ እና ከዛ በኋላ መረጃውን እዛ ጋር ሰበሰብኩና መጣው ተግባባን ልክ ኢሞሽናል ሲሆኑ በጣም ይገርማቸዋል 2 ሀከር ጨመርኩ አንድ ከራሺያ አንድ ከመንደላይ በጣም የሚገርመኝ ደግሞ እሱ በጣም የገረመኝ ያለው እሱ ሳይሆን ከተሸነፉ በኋላ ለክሶ
ማንም አላለቀሰም ከኛ ህይወት ጋር ምን ይገናኛል አይተከዋል ሞቤ ምን ብሎ እንደመጣ መጨረሻ በጣም ቴንኪዩ እንኳን ደስ ያለክ ደስ የሚል ብሎ ወራ ብሎ ወጣው የመጀመሪያ ወሬትታሽ ምን እንደመሰለ ታይተህ ካይሮ ሙሉ ማለት ነው ስሚ ካይሮ ሙሉ ሙባረክ ቤት ሲሄዱ ይሄዱ ሙቤኮ መደላዩ ጨበጠዩ ቀጠቀጣዩ ሙቤኮ አንድ ያለ እኮ አልቀጣም ብሎ በሁለት ቅጣት ላይ ይቀጣል በጣም የገረመኝ ያለው ደግሞ እህትዮ የሙባረክ እህት መተባለው እቺ ስርዱዳ ነው ኩርዱዳ መተባለው ደግሞ በእውነት አልቀጣም ማለት ይቀጣልኝ አሸንፈለው ሁለት ጊዜ በእውነት ይቀጣል ዳለ ኦኬ መንደላዩ ኮድ ሃንድ መረጃ መጣከዩ